እሺ ተማሪዎች ያው እንደምናውቀው በኑሮ ውድነት ምክንያት ከቤታቸው የተባረሩ አስተማሪዎች እንዳሉ እናውቃለን። በሚስቶቻቸው ምክንያት እኔም ከነሱ መካከል እንዳልሆን ባለፈው አሳይመንት ሰጥቻችሁ ነበር። ኦኬ እና 1 ለ5 ሆናችሁ 5 ግሩፖች እንድታዘጋጁ ነግሬያችሁ ነበር። አሳይመንቱን መጨረሻ የምቀበለው ነገ ነው። ከበዓል በኋላ አያስፈልግም፣ አልቀበልም። ባለፈው እንደነገርኩት ጥሩ ዶሮ፣ ነጭ ዶሮ፣ ጥቁር ይዘን እንዳመጣ። ነጭ ነው የምፈልገው፣ ነጭ ይዘና። አራት ሸርኛ ጋር ያለው ቀይ ዶሮ ነው። በእናት ምንድነው? እሺ ይዘን እንመጣለን። በቃ ቲቸር ፈልገን እናመጣዋለን። ማርኬን ሊቀንስብኝ እኮ ነው የወዳም ይሆን አስተማሪ። ከዛ ሁለተኛ ግሩፕ ሽንኩርት ይዛችሁ ነው የምትመጡ። ሽንኩርት፣ ደረቅ ያለ ሽንኩርት። የተበላሸ ምናምን አልፈልግም፣ ደረቅ ያለ ሽንኩርት። ኦኬ። የናቤል ግሩፕ ደግሞ ክኖር ነው ይዛችሁ የምትመጡ። 10 ክኖር ያው አይ ቲንክ አይከብዳችሁም። ቁንዴ በርበሬ ይዛችሁ የምትመጡ የና አልማዝ ቡድን እባካችሁ ፕሊስ፣ በጣም እየረበሻችሁ ነበር ከቅድም ጀምሮ። 30 ማርክ ነው ያለው። ቁንዴ በርበሬ ይዛችሁ ነው። እሺ ቲቸር፣ ምንም እንዳያሳስብ ችግር የለውም። አልማዝ ነኝ ከእናቴ ጓሮ 10 ቁንዴ በርበሬ ይዤ ልመጣለሁ። እሺ አንተ ወዳሜው አስተማሪ ግርማ፣ እኔ ነግሬያለሁ። ደረቅ ያለ ሽንኩርት ይዘህ ካልመጣ ማለት ነው እንዳላይ እንቁላል ደግሞ የፈረንጅ ሳይሆን የኛ ያበሻውን ነው ይዛችሁ የምትመጡ። ታውቃላችሁ ሰሞኑ ከኢራን ጋር ጦርነት ውስጥ እንዳለን። ሌላ ነገር ውስጥ አትክተቱኝ። ንጹህ የሆነ ያበሻ እንቁላል ይዛችሁ ነው። እና ይሄንን ይመስላል አሳይመንታችን። ነገ ጠዋት ይዛችሁ ነው። ሁላችሁንም እጠብቃችኋለሁ እዚህ። ዋጋውን ካላወቃችሁ ደውዬ እጠይቃለሁ ወይ እኔ ገበያ ሄዳለሁና ቼክ አድርጌ ማታ ቴሌግራም ላይ አታች አደርግላችኋለሁ። ሰምተሻል ሜሮን? ማታ እልክልሻለሁ። እና ያው ተማሪዎች አልሰማንም እንዳይሉ ማታ አስቀምጥልሻለሁ። እና ማንም ሰው ሁላችሁም ይዛችሁ ነው። መቼስ ይገባችኋል ብዬ አስባለሁ። እኔም ተፍ ልበል ብዬ ነው። ካልሆነ ሚስቴ ልጥፍጥፍ አድርጋ ነው የምታባረኝ። እኔ ደግሞ በዚህ ሰዓት አቅም የለኝም ኢራን ለመሄድ። ከ30 ነው የሚያዘው። ሁላችሁም ይዛችሁ ነው። ኦኬ። ምን አለበት ተማሪዎቹ ዘይቱን እና ሽንኩርት ቢችሉልኝ። 120 ብር 120 1 ኪሎ። ኧረ በስመ አብ። እሺ እንትንስ ዘይት ኦማር ስንት ነው? ኦርካይድም አለ? ኦርካይድ የለም፣ ኦማር አለ። ኦማር ስንት ነው? 2500 2005። ኧረ በስመ አብ። እንቁላል 25 ብር አበሻ። የእንትን የለም የፈረንጅ አይደለም ከኢራን ጋር ጦርነት እንዳለን አታውቅም? የአበሻ የኛው የአበሻ አለ። ስንት ነው? 25 ብር። ቁንዴ በርበሬ አለ? ቁንዴ የለም፣ በፍርኮት አለ። በፍርኮት ብላው እሱን። እኔ ኢራን አልመለስም እንዴ?